ሻሎም ሰላም ናችሁ። እኔ ወንድማችሁ ማቴዎስ ታረቀኝ ነኝ። ዛሬ ደግሞ እንደተለመደው በአዲስ ርዕስ ወደ እናንተ መጥቻለሁ። ዛሬ አእምሮ ማደስ በሚል ርዕስ ወደ እናንተ መጥቻለሁ። እንደ መነሻ የሆነ ዘንድ ከመጽሐፍ ቅዱስ አንድ ክፍል እናነብና በዛ ክፍል ላይ ተንተርሰን ስለ አእምሮ ማደስ እንዴት አድርገን አእምሯችን እንደሚታደስ አእምሯችን ሲታደስ እንዴት እናውቃለን በሚልና በሶስተኛ ደረጃ ደግሞ አእምሯችን ሲታደስ ምንድነው ጥቅሙ ወይም ደግሞ ፐርፐዙ በሚል ሶስት መሰረታዊ አንኳር ነጥቦች ላይ በሰፊ እናወራለን። እስከ መጨረሻ ድረስ አብራችሁን ሆኖ አሁን አንድ መጽሐፍ ቅዱስ እናነባለን። ሮሜ 12:2 ክፍል አንብበን በሰፊው እናወራበታለን። እንዲህ ይላል፣ መልካም ደስ የሚያሰኘውን ፍጹም የሆነውን የእግዚአብሔር ፍቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። በዚህ ክፍል ላይ ስናይ እንዲህ ይላል፣ መልካም ደስ የሚያሰኘውን ፍጹም የሆነውን የእግዚአብሔር ፍቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ብሎ ሮሜ 12:2 ይናገራል። እንድታነቡት ትንሽ ማብራሪያ ነገር ለሮሜ መጽሐፍ ልበላችሁ። ሮሜ መጽሐፍ የተጻፈው በአፖስትል ወይም ደግሞ በሐዋርያ ጳውሎስ ሲሆን ጳውሎስም የሮሜ መጽሐፍን ሲጽፍ እሱ በተከለው ቸርች ሳይሆን ቸርቹ ሌላ ሰው እንደተከለ ኮመንተሪዎች ይናገራሉ። በመቀጠል ደግሞ ይሄ የሮሜ መጽሐፍ የተጻፈው ከ56 እስከ 58 ኤዲ በሶስተኛ ሚሽነሪ ጊዜ እንደሆነ ብዙዎች ይስማሙበታል። ጳውሎስ ይሄን ነገር ሲጽፍ ወይም ደግሞ ኦዲየንሶቹ ሚክስ ናቸው፣ ጁሽ እና ጀንታይል ናቸው። ኢየሩሳሌም ወይም ደግሞ ይሁድና ማናቸው አሕዛቦች ናቸው። በወቅቱ ለተፈጠረው ኮንፍሊክት ወይም ደግሞ ቴንሽን ጳውሎስ እስር ቤት ውስጥ ሆኖ ነው ይሄን ነገር ሲጽፍ የነበረው። እስር ቤት ውስጥ ሆኖ ሮሜ መጽሐፍን ይጽፍላቸዋል። ሲጽፍላቸው ለዛ ፕሮብሌም ምን እንዲሆን መፍትሄ ያመጡበት ዘንድ እሱ ምንድነው ለተፈጠረው ለሰማው ችግር ቁጭ ብሎ እስር ቤት ይጽፍላቸዋል ማለት ነው። ይህን ሲጽፍላቸው መሰረታዊ ነገሮችን ለመቅረፍ ነው። ለምሳሌ ሊቀርፍ ከፈለገና እሱ የጻፈበት ሪዝን የመጀመሪያው በጁሽ እና በጀንታይል መካከል ዲቪዥን ተፈጥሮ ነበር። እሱ ምንድነው ዲቪዥኑ የተፈጠረው? ጁሾች ምንድነው ህግ አለ። ስለዚህ ለመዳን እምነት ብቻ በቂ አይደለም፣ አድ ማድረግ አለብን። ህግ አድ ማድረግ አለብን። ምንድነው አድ ማድረግ? ስራ። ስለዚህ ስራ ካልተጨመረበት መዳን አይቻልም የሚል ግብግብ ከአሕዛብ ጋር ተፈጥሮ ነበር። ምን ላይ ተፈጥሮ ነበር? ይሄንን ለመቅረፍ አንደኛ ይሄ ደብዳቤ የተጻፈው። ሁለተኛው ደግሞ አቢዩዝ ኦፍ ግሬስን አቢዩዝ አድርጎ ነበር ማለት ጸጋን ያለበት ይጠቀሙበት ነበር። የዛ ነገር ደግሞ መፍትሄ ይሰጥበት ዘንድ ነው አንደኛ የተጻፈው። ሌላኛው ሰፈሪንግ እና ፕሪሲኩሽን ማለት ስደት እና ምን ነበር? መከራ ነበር። ለዛ ነገር ሰዎች እንዲጽናኑ ነው አንደኛ ጳውሎስ ይሄንን ደብዳቤ የጻፈው። በአራተኛ ደረጃ ደግሞ ስለ ሌጋሊዝም ኤንድ ፌዝ ስለ እምነትና ስለ ህግ በጣም ጭቅጭቅና በጣም የከረረ ጸብ ነበር እንደፈከራቸው። ስለዚህ ይሄንን ምላሽ ይሰጥበት ዘንድ ጳውሎስ ይሄንን የሮሜ መጽሐፍ ጽፏል። እንድታነቡት ትንሽ መግለጫ ነገር እንድሰጣችሁ ፈልጌ ነው። ትንሽ ጨምርላችሁ። ሮሜ 1 እስከ 3 የተጻፈው ሙሉ ሮሜ 1 እስከ 3 ስታነቡ ስለ ዩኒቨርሳል ሲን ነው የምታዩት። ማለት ስለ ዓለም አቀፋዊ ኃጢአት ሰው ሁሉ ኃጢአት ሰርቷል፣ የእግዚአብሔር ክብር ጎድሏል የሚል ሙሉ እስከ 3 ምዕራፍ የምታገኙት። ከዛ እስከ 4 እና 5 ደግሞ የምታዩት ምንድን ነው? ጀስቲፊኬሽን ኦፍ ፌዝ በምን መጽደቃችን የሚያሳይ ክፍል ነው። የእምነት አባታችን አብርሃም በመውሰድ የሚያስረዳበት ክፍል ነው። ከዛ ከ6 እስከ 8 ላይ ደግሞ ሳንቲፊኬሽን እንደምን ላይፍ ኢን ዘ ስፒሪት መቀደስና በመንፈስ ቅዱስ ወይም በመንፈስ መመላለስ የሚል ኮንቴክስት ያለው ሙሉ ስታዩ ይሄንን ትረዱበታላችሁ። ከዛ ክፍል ከ9 እስከ 11 ደግሞ ስናይ ጋድ ፕላን ፎር እስራኤል እግዚአብሔር ለእስራኤል ያለው እቅድ
የመዳን እቅድ። ምክንያቱም እግዚአብሔር ልጅ ኢየሱስ የመጣው ለእስራኤል ነበር፣ ግን እነሱ አልተቀበሉትም። እነሱ ስላልተቀበሉት እኛ መዳን ሆኖልናል። ስለዚህ እግዚአብሔር ለእነሱ እቅድ እንዳለው ደግሞ ሐዋርያ ጳውሎስ በጣም ፎከስ አድርገው በሁለት ክፍል ላይ በደንብ አድርጎ ይናገራል። 10 እና 11 ስታዩ በደንብ አድርጎ እግዚአብሔር ለእስራኤል ያለውን እቅድ ያብራራል ማለት ነው። ከ12 እስከ 16 ደግሞ ክርስቲያኒቲ፣ ስለ ፕራክቲካል ክርስቲያኒቲ የሚያወራ ተግባራዊ የሆነ ክርስትና፣ ይሄን ነው መሰረታዊ ነገር ያወራል። ስለዚህ ይሄን ካልኳችሁ እስካሁን ድረስ አሪፍ እንደሆነ ከተሰማችሁ አሁኑኑ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። አሁን ወደ ቀጥታ ወደ ራሴ ወደ ቅድም ወደ አነሳሁላችሁ ርዕስ በአእምሮ መታደስ ወደሚለው ርዕስ ልግባ። ስገባ ምንድን ነው በአእምሮ መታደስ? ምንድን ነው ዋት በቃ ሪኒው ይለዋል። ሪኒው ኢን ዮር ማይንድ ይለዋል እንግሊዝኛው። ሪኒው ዮር ማይንድ አእምሮ መታደስ። አእምሮአችን ለምንድን ነው መታደስ ያስፈለገው? አንደኛ መጽሐፍ ቅዱስ ሲናገር መልካም የሆነውን ደስ የሚያሰኘው ፍጹም የሆነው የእግዚአብሔር ፍቃድ። አያችሁ፣ የእግዚአብሔር ፍቃድ ለማወቅ የአእምሮ መታደስ አስፈላጊ እንደሆነ ሐዋርያ ጳውሎስ አንደርላይን አድርጎ ያወራል። ስለዚህ ወንድሞቼ እና እህቶቼ አሁን በዚህ ሰዓት እየሰማችሁኝ ያላችሁ የእግዚአብሔር ፍቃድ ማወቅ ፈልጋለሁ ማወቅ አልቻልኩም የምትሉ ካላችሁ ዛሬ እኔ አንድ ነገር ነግራችኋለሁ። በአእምሮ መታደስ ያስፈልጋል። እሱም ብቻ አይደለም ብዬም ተው፣ አእምሯችን እንዲታደስ ምን ማድረግ አለብን? አይደል? ይሄ ነው ትልቁ ጥያቄ። አእምሯችን እንዲታደስ፣ አእምሯችን ብሩህ እንዲሆን፣ የእግዚአብሔር ፍቃድ በትክክል አውቆ እንዲከተል እንዲኖረው ምን ማድረግ አለብን የሚለው ዋና ፖይንቱ። እሱን ደግሞ አሁን አብረን እናየዋለን። የመጀመሪያ የእግዚአብሔርን ቃል ማጥናት። በአእምሯችን መታደስ ትፈልጋላችሁ? ክርስቲያኖች፣ ወንድሞች፣ እህቶች በየትኛው ዓለም ብትኖሩ በየትኛውም ስራ ዓለም ውስጥ ያላችሁ እኔ እነግራቸዋለሁ፣ የእግዚአብሔር ቃል ማጥናት ጀምሩ። ከጄኔሲስ እስከ ሬቪሌሽን ያለውን ወይም ደግሞ ከዘፍጥረት እስከ ዮሐንስ ራእይ ያለውን በደንብ አድርጋችሁ አጥኑት። ማንበብ ብቻ አጥኑት። ያን ጊዜ የእግዚአብሔርን ፍቃድ ምን እንደሆነ ትረዳላችሁ። የእግዚአብሔር ሐሳብ ምን እንደሆነ ታውቃላችሁ። ያን ጊዜ ህይወታችሁ አይኖ ዛት ስኬታማ ማትሆንበት ምንም ሪዝን አይታየኝም። ሁለተኛ ደግሞ አእምሯችሁ እንዲታደስ ምን ማድረግ ያለባችሁ? ጸልዩ። ከአባታችሁ ከእግዚአብሔር ጋር አውሩ፣ ኮሚኒኬት አድርጉ። እግዚአብሔር ምን ትለኛለህ? ምን ላድርግ በሉት። ቀን በቀን ከእግዚአብሔር ጋር ህብረት አድርጉ። ጠዋት ስትነሱ ህብረት አድርጉ። ማታ በሬት ስትገቡ ህብረት አድርጉ። ከእግዚአብሔር ጋር ፌሎሺፕ አድርጉ። ያን ጊዜ የእግዚአብሔር ፍቃድ በዕለት ለህይወታችሁ ላይ ፍቃዱን ማወቅን እንደ ፍቃዱ መኖር ይሆንላችኋል። በሶስተኛ ደረጃ ደግሞ ምን ማድረግ አለብን ካላችሁ ወደ ውስጥ የሚገባውን ነገር ቀይሩት። ምንድነው ወደ ውስጣችሁ እየገባ ያለው ነገር? በሶሻል ሚዲያ፣ በጎረቤቶቻችሁ፣ በጓደኞቻችሁ፣ በአካባቢያችሁ ወደ ውስጣችሁ እያስገባችሁ ያሉት ኢንፎርሜሽን ምን አይነት ኢንፎርሜሽን ነው? ያ ኢንፎርሜሽን አእምሯችሁ እንዳይታደስ ይከለክላል። ሁልጊዜ የጦር ዜና ነው የምትሰሙት፣ ሁልጊዜ አመፃ ነው የምትሰሙት። እንደዚህ ከሆነ መቼም አትለወጡም። ስለዚህ የእግዚአብሔር ቃል እንደሚለው ከሆነ የምታስገቡትን ነገር ቀይሩ። ምክንያቱም ሰው በልቡ የሞላውን በአፉ ይናገራል ይላል። ሰው በልቡ ያልሞላውን በአፉ አይናገርም። ስለዚህ ምንድን ነው ያልኳቸው? የምታስገቡትን ነገር በጣም ፎከስ አድርጉ፣ ተጠንቀቁ፣ ቢ ኬርፉል። በአራተኛ ደረጃ ደግሞ ውሏችሁን ቀይሩ። ብዙ ሰዎች ይስማሙበታል። ከ5 ባለጸጎች ጋር የሚውል 6ኛ ባለጸጋ እሱ ይሆናል ይባላል። ከ5 ሰነፎች ጋር የሚውል ደግሞ 6ኛው ሰነፍ እሱ መሆኑ አይቀርም ይባላል። ስለዚህ ሰው ውሎውን ነው የሚመስለው። ስለዚህ ውሏችሁን ቀይሩ። ጓደኞቻችሁ ምን እንደሚመስል እዩ፣ አካባቢያችሁ እዩት። ከዛ ለመለወጥ ምቹ ካልሆነ ስፍራውን ቀይሩት፣ ለውጡት። እግዚአብሔር መንገድ ያመቻችላችኋል። ስለዚህ ውሏችሁን ቀይሩ። ውሏችን መቀየር ለአእምሮ መታደስ የእግዚአብሔር ፍቃድ ለማወቅ መሰረታዊ ነገር ነው። ሌላኛው ደግሞ ዲክለር አድርጉ። ጠዋት ስትነሱ እራሳቸውን ዲክለር አድርጉ። የእግዚአብሔር ቃል አውጁ። እኔ በክርስቶስ እንዲህ ነኝ፣ እኔ በክርስቶስ እንደዚህ ነኝ ብላችሁ ተናገሩ። መጽሐፍ ቅዱስ ምንድን ነው እናንተን የሚላችሁ? ማናችሁ ነው የሚላችሁ?
እኔ ይሄ ነኝ በሉት። ዓለም እንደሚላችሁ አትሁኑ። ለዛ እኮ ይሄን ዓለም አትምሰሉ ይላል። ምክንያቱም ዓለም እንዲህ ነግርሃለች፣ እንደዛ ነግርሃለች። ዓለም ቁስ አይቶ አንተን ጀጅ ያደርጋል። እግዚአብሔር ግን በክርስቶስ የተደረገልን አይቶ ነው የሚያወራው። በክርስቶስ አንተ ካሸነፈች ሁሉ ትበልጣለህ። በማን? በክርስቶስ። ስለዚህ ጠዋት ተነስና ራስ ላይ ቻይ መሆን አንተ ጋር አምላክ እንዳለ አንተ ኤልሻዳይ እንዳለ ችግር ከእግር በታች እንደሆነ አምላክ ግን ከሁሉ በላይ እንደሆነ ያሰብከው ፕላን እንደሚሳካልህ ያቀድከው ነገር አቺቭ እንደምታደርግ ሁልጊዜ ሳይሰና ዲክለር አድርግ። ይሄ የመጽሐፍ ቅዱስ መርህ ነው። ሌላኛው ደግሞ ሜዲቴሽን ስክሪፕቸር ኦፍ ዴይሊ ይላል። ማለት ዕለት ዕለት የምናነበውን የእግዚአብሔርን ቃል ምናደርግ እናሰላስል። ስናሰላስልስ ያን ጊዜ በአእምሯችን ይቀረጻል። ያን ጊዜ በአእምሯችን ሲቀረጽስ ወደ ሰውነታችን ይወርዳል፣ ወደ እግራችን ይወርዳል። ያን ጊዜ እንደ በእግሮቻችን አእምሮ ጋር የነበር ልብ ጋር መጥቶ በጸሎት በተለያየ ነገር ምንድን ነው ወደ እግር ይወርድና አካል ይሆናል፣ ማንነት ይሆናል። ስለዚህ ሜዲቴሽን ኢዝ ቬሪ ኢምፖርታንት። ሜዲቴት አድርጉ። ሌላ ደግሞ ከራሳችሁ ጊዜ ውሰዱ። ከራሳችሁ ጋር ጊዜ ውሰዱ። ራሳችሁን አዳምጡ። አትሽሹ ከራሳችሁ። ወደ ሸሽታችሁ ወደ ልትሄዱ ነው። በቃ ሁለት ማንነት አለ። ውጫዊ ማንነታችሁ አለ፣ ውስጣዊ ማንነት አለ። በጣም የተገነባ በብዙ ዓመት የተገነባ በሕፃንነታችሁ የተገነባ ትራውማ አለ። ያን ነገር አፍርሱት። እንዴት ነው የምታፍሩት? ከራሳችሁ ጋር በመሆን ከራሳችሁ ጋር ሆኑ። እኔ እንዲህ ነኝ ብላችሁ ዲክለር አድርጉ። ከራሳችሁ ጋር ሆኑ፣ ጊዜ ውሰዱ። ሌላኛ ደግሞ መጽሐፍትን አንብቡ። ቅድም መጽሐፍ ቅዱስ ማንበብ አልኩ። ሌሎች መጽሐፍትን ማንበብ፣ ኮመንተሪዎችን አንብቡ፣ ፊክሽኖችን አንብቡ፣ የቢዝነስ መጽሐፍቶችን አንብቡ። ተጨማሪ እውቀት የሚሰጣችሁ መጽሐፍቶች አንብቡ። አእምሯችሁን ዲቨሎፕ አድርጉ። መጽሐፍ ቅዱስ ሲናገር በምሳሌ መጽሐፍ ላይ ይላል ነፍስ ያለ እውቀት ትሆን ዘንድ መልካም አይደለችም ይላል። መጽሐፍ ቅዱስ ነው የሚለው ነፍስ ያለ እውቀት ትሆን ዘንድ መልካም አይደለችም። ስለዚህ ነፍሳችን በእውቀት ትሞላ። ስለዚህ እናንብብ። ወጣቶች አንብቡ፣ እናንብብ። ሙሉ ሰው ማንበብ ሙሉ ሰው ያደርጋል ሳይንሱ ራሱ እኮ። ስለዚህ አፕላይ እናድርግ። ሌላኛው ደግሞ ለርኒንግ ኒው ስኪል፣ አዳዲስ ስኪሎችን እንማር። እስቲ ሁልጊዜ የተለመደ ነገር አናደርግ። አንዳንዴ አዳዲስ ስኪሎችን እንማር፣ እናጎለብት። አሁን በተለይ ክረምት አይደል ይሄ ወቅት፣ አዳዲስ በኦንላይን እንማር። እስቲ በተለያየ ነገር ተምረን ራሳችን እናጎልብት። መጽሐፍ ቅዱስ እናንብብ፣ እንጸልይ፣ አዳዲስ ነገሮች እንማር። አእምሯችንን ሁሌ ቻሌንጅ እናድርገው። ያን ጊዜ የእግዚአብሔር ፍቃድ ፈትረን እናውቃለን። ደስ የሚያሰኘው ፍጹም የሆነ እግዚአብሔር ፍቃድ አውቀን እንደ ፍቃድ እንዳሰብ መመለስ ይሆንልናል። ምን ሲሆን? ሁልጊዜ ለመማር ዝግጁ የሆነ አእምሮ ሲሆን፣ ልብ ሲሆን፣ ነፍስ ሲኖር ማለት ነው። ስለዚህ ይህን እንድታደርጉ በጌታ ፍቅር አበረታታችኋለሁ። በመቀጠል ደግሞ እንዴት አውቃለሁ አእምሮ እየታደሰ እንደሆነ እንዴት አውቃለሁ የሚል ፖይንት ነው። እሱ ደግሞ የምታውቁበት 3 ፖይንቶች አሉ። በመጀመሪያ አእምሯችን ወይም ደግሞ ልባችን ወይም ነፍሳችን 3 መሰረታዊ ነገር በውስጡ አለ። እውቀት፣ ስሜት፣ ፍቃድ። በመጀመሪያ ቅድም ነው ነፍስ ያለ እውቀት ትሆን ዘንድ መልካም አይደለችም አልኩ። ስለዚህ ነፍሳችንን በእግዚአብሔር ቃል ስንሞላት እንደ እግዚአብሔር ቃል ምን መውጣት እንደ እግዚአብሔር ቃል መግባት ይሆንልናል። ያን ጊዜ ማቹሪቲ ነው የሚያሳየው። የሆነ የሚመራን ነገር አለ ማለት ነው። የሆነ ጋይድ የሚያደርገን ነገር አለ ማለት ነው። ስለዚህ ጋይድ የሚያደርግ ነገር ካለ በዛ ፕሪንሲፕል ምትወጣ ምትገባ ከሆነ የተደረገ ነው። ስለዚህ እየታደሰ ነው። ስለዚህ ነገሮችን ጋይድ የምታደርግበት መሰረት ካለ ምን እያደረክ ነው? አይምሮ ሪፎርም ወይም ደግሞ ሪኒው ያደረገ እንደሆነ ልታውቅ እፈልጋለሁ። ሁለተኛው ደግሞ ስሜት ደግሞ ውስጧ ምን አለ? ደስታ፣ ሐዘን አለ። ስለዚህ ይህን ነገር ደግሞ ባላንስ ማድረግ አለ። ማቹሪቲ ላይ ከደረስን ነገሮችን በቃ በዘፈቃድ ሳይሆን በቃ ተረጋግተን ደስታን በመጠን ሐዘንን በመጠን ህይወታችን ስንመራ ምንድን ነው ያን ጊዜ ምን የሆነ ነው? በህይወታችን ማቹሪቲ እየመጣ ነው። ማቹሪቲ ደግሞ የመገለጫ ነው። የአእምሮ መታደስ መገለጫ ነው። ስለዚህ ማቹሪቲ ውስጥ እያለፋችሁ ያሉ በጣም ማቹሪ የሆናችሁ ሰዎች ምንድን ነው ያ ሳይክል ውስጥ ያለፉ ሰዎች ናቸው። በሶስተኛ ደረጃ ደግሞ ፍቃድ ማለት ደግሞ ምንድን ነው? የስ
ኖ የሚለውን ነገር የሚመጣ ዕለት እኮ በፍቃድ ምን እንመላለስ የስ ነው እያልን እኮ ነው የምንለው። የሆነ ነገር ሲመጣ ሁሉም የስ አይደለም እናያለን። ኔጌቲቭን ፖዚቲቭን አይተን ጀጅ እያደረግን ነው። ጀጅ ባላንስ የሆነ ጀጅ ስናደርግ ምንድን ነው ይሄ ያለው መጣለት ማንነት ነው። ሃይማኖት ሲታደስ ሰምን ባላንስ የሆነ ጀጅመንት ባላንስ የሆነ ነገር በህይወቱ ያደርጋል ማለት ነው። ስለዚህ እነዚህ ሶስቱን በህይወታችሁ እያያችሁ ከሆነ አይምሯችን ምን እየታደሰ እንደሆነ እንድታውቁ በዚሁ አበረታታለሁ። በመጨረሻ ደግሞ ጥቅሞቹ ምንድን ናቸው? አይምሮ የታደሰሽ ምንድን ነው ጥቅሙ? የመጀመሪያ ቅድም እንዳልኩ አይምሮ ሲታደስ የእግዚአብሔር ፍቃድ ታውቃለህ። በሁለተኛ ደረጃ ደግሞ የጸጋ ስጦታዎች በመጽሐፍ ቅዱስ ተሰጥቶናል። ያኛው የተሰጠን የጸጋ ስጦታዎች በአግባቡ እንጠቀምበታለን። ያለ ቦታው ሳይሆን በቦታው እንጠቀምበታለን። በሶስተኛ ደረጃ ህይወታችን ወይም ደግሞ መልሳችን በፍሬ የታጀበ ይሆናል። ሰክሰስፉል ህይወት እንኖራለን። በአራተኛ ደግሞ ለብዙዎች የመለወጥ ምክንያት እንሆናለን። ለብዙዎች የመለወጥ ምክንያት እንሆናለን። ስለዚህ አይምሯችሁ ሲለወጥ ምንድን ነው? ለብዙዎች የመለወጥ ምክንያት እንሆናለን። በመጨረሻ የቃሉ በረከቶች ሁሉ ያገኙናል። ለምሳሌ ለአብርሃም የተገባ ኪዳን አለ። ያ ኪዳን በክርስቶስ እናገኛለን። የምናገኘው መሲሁ ስናውቅ ነው። አውቀን ምን ስንጠይቅ እንዴት ነው የምንጠይቀው? በስሜ አትለምኑምና አትቀበሉም ይላል። ስለዚህ በክርስቶስ የምትለምኑት ሁሉ ይሆንላችኋል የሚለው። ስለዚህ በክርስቶስ የምንጠይቀው ሁሉ ይሆንልናል። ስለዚህ በስሙ እንለምናል፣ እንጸልያለን። አባት ሆይ በአንተ እኔ የክርስቶስ ባደረክልኝ ቤዛነት፣ ባደረክልኝ መዋጀት፣ ባደረክልኝ ስራ፣ በሰራልኝ ስራ እኔ የአብርሃም ዘር ነኝ። ስለዚህ በረከቶቹ ይገበራል ብለን መጠየቅ እንችላለን። ምን ሲሆን? ስናውቅ፣ አይምሯችን ስታደስ። በመጨረሻ እንደ ቲፕ ጨምርላችሁ እኔ አንድ ነገር አምናለሁ። ሰው የሚያየውን የሚሰማውን ከዛስ የሚናገረውን የሚያስበውን እና የሚውለውን ቦታ ይመስላል። ማንነቱ ከነዚሁ አይወጣም። ስለዚህ እነዚህ ነገሮች ሞር ፎከስ አድርገን ብናያቸው፣ የምናያቸው ብንጠነቀቅ፣ የምንሰማውን ነገር ብንጠነቀቅ፣ የምናወራውን ነገር ብንጠነቀቅ፣ የምናስበውን ነገር ብንጠነቀቅ፣ የምንውልበትን ቦታ ብንጠነቀቅ፣ አትጠራጠሩ፣ አይምሯችሁ ይታደሳል፣ ማንነታችሁ ይለወጣል። ያን ጊዜ እንደ እግዚአብሔር ፍቃድ መውጣት መግባት ይሆንላችኋል። እስካሁን ድረስ አብራችሁን ከሆናችሁ ሰብስክራይብ ማድረግ አትርሱ።